እንግሊዘኛን መማር ግራም ያጋባና ተስፋ የሚያስቆርጥ ፈጽሞ መሆን የለበትም። እንግሊዘኛን በተሻለ መንገድ መማርና ማስተር ማድረግ ይቻላል። በሰዋሰው አካዳሚ ለቦታው በሚመጥኑ በተማሪዎቻችን በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለም ታግዘን ከፍተኛ ጥራት ያለው ትምህርት እንሰጣለን። ከዋናው መማር ማስተማር ጎን ለጎን ተከታታይነት ያለውና ያልተቋረጠ ድጋፍ እንድታገኙ ስለምናደርግ የእንግሊዘኛ ትምህርታችሁ ስኬታማ እንደሚሆን ምንም ጥርጥር የለም። ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑኑ ይጀምሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። ዛሬ በእንግሊዘኛ ስለ ፖሲቢሊቲስ እንማራለን። ፖሲቢሊቲስ ስንል ለምሳሌ ሊሆን ይችላል፣ ሊዘንብ ይችላል፣ ሊመጣ ይችላል ወይም ሊቀየር ይችላል። እነዚህ በሙሉ ፖሲቢሊቲስ ናቸው። ምን ማለት ነው? የሆነ ነገር ሊሆን ይችላል ብሎ ማውራት ማለት ነው። ስለ ፖሲቢሊቲስ ስታወሩ ልትጠቀሟቸው የምትችላቸው በጣም ጥቂት የሆኑ ቃላቶች ሊኖሩ ይችላሉ። ነገር ግን በእንግሊዘኛ በጣም በርካታ ቃላቶችን በመጠቀም በስራ ቦታችሁ ላይ ካለቃችሁ ጋር ወይም ከስራ ባልደረባችሁ ጋር ፕሮፌሽናል በሆነ መንገድ ልታወሩ ትችላላችሁ። ቀጥታ ወደ ትምህርታችን። እንግሊዘኛን መማር ግራም ያጋባና ተስፋ የሚያስቆርጥ ፈጽሞ መሆን የለበትም። እንግሊዘኛን በተሻለ መንገድ መማርና ማስተር ማድረግ ይቻላል። በሰዋሰው አካዳሚ ለቦታው በሚመጥኑ በተማሪዎቻችን በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለም ታግዘን ከፍተኛ ጥራት ያለው ትምህርት እንሰጣለን። ከዋናው መማር ማስተማር ጎን ለጎን ተከታታይነት ያለውና ያልተቋረጠ ድጋፍ እንድታገኙ ስለምናደርግ የእንግሊዘኛ ትምህርታችሁ ስኬታማ እንደሚሆን ምንም ጥርጥር የለም። ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑኑ ይጀምሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። ትምህርታችንን እዚህ ላይ እንጀምራለን። So in English we often talk about things that are not 100% certain. በእንግሊዘኛ 100% እርግጠኛ ስላልሆንባቸው ነገሮች እናወራለን። So this is called expressing possibility. ይሄ ምን ይባላል? possibility እንለዋለን። possibility ማለት possibility የምትለው ቃል በዋናነት ሩት ወርዷ possible የሚል ነው አይደለ? possible ማለት መሆን ይችላል። possibility ደግሞ ማለት መሆን የሚችል ነገር ማለት ነው። ስለዚህ መሆን የሚችል ነገር ማለት 100% ይሆናል ማለት ሳይሆን ግን የመሆን ቻንስ አለው እያለ ነው ማለት ነው። ስለዚህ ይህንን ኤክስፕረስ ለማድረግ we use different modal verbs. በእንግሊዘኛ የሆነ ነገር ሊሆን ይችላል ብለን ፖሲቢሊቲ ለማውራት የተለያዩ ሞዳል ቨርቦችን እንጠቀማለን። ዛሬ የምናየው እነዚህን ይሆናል። የመጀመሪያው ማነች? can፣ ቀጥሎ ደግሞ may፣ might፣ could። can፣ may፣ might፣ could ሞዳል ቨርብ የምንላቸው ብዙ ናቸው አይደለ? ፖሲቢሊቲ ለመግለጽ ግን እነዚህን አራቱን ተጠቅመን ዛሬ የምናየው ይሆናል። አብራችሁን ነው። መጀመሪያ የምናየው can የምትለውን ይሆናል። can ብዙ ጊዜ የምንጠቀመው ማድረግ ስለምንችለው ነገር ነው። ability I can drive a car መኪና መንዳት እችላለሁ ነው አይደለ? እዚህ ጋር ስለ ability ስለመቻል አይደለም ብለናል፣ ስለ possibility ነው። አንድ ነገር ሊሆን ይችላል ብለን ስለምናወራው ነገር ነው። ስለዚህ canን የምንጠቀመው for what kind of possibility ካለን general possibility የሆነ ስፔሲፊክ ነገር መርጠን አይደለም። ፈተናው ልታልፍ ትችላለች ብለን የሆነች ስፔሲፊክ ነገርን ሳይሆን የምንመርጠው ኖርማሊ ሁላችንም የምናውቀው ሊሆኑ የሚችሉ ጄነራል ፖሲቢሊቲዎች አሉ። something that is normally possible በቃ ሊሆን የሚችል ነገር ነው። አሁን እዚህ ጋር ብዙም ጥርጣሬ ራሱ የለም። በቃ something that is normally possible መሆን የሚችሉ ነገሮች ምሳሌዎቹን ስናይ ግልጽ ይሆናል። የመጀመሪያውን ስናይ it can rain in Addis Ababa during rainy season. it can rain in Addis Ababa during rainy season. በአዲስ አበባ ውስጥ during rainy season መዝነብ ይችላል እያልን ነው፣ ወይም ይዘንባል። አሁን ይሄ ምንድን ነው? something that is normally possible በቃ ሬኒ ሲዝን ሲመጣ ይዘንባል አይደለም? ስለዚህ በሬኒ ሲዝን ወቅት ይዘንባል እያልን
ፖሲቢሊቲውን እያወራ ነው። ሁለተኛ this machine can produce high quality products. this machine can produce high quality products. ይሄ ማሽን በጣም ጥራት ያላቸው ምርቶችን ማምረት ይችላል። ይሄም ጀነራል ፖሲቢሊቲ ነው። 3 anyone can learn English with practice. ማንኛውም ሰው እንግሊዘኛ ቋንቋን በልምምድ ማወቅ መማር ይችላል። ስለዚህ የምናወራው ምንድነው? የሆነ ጠቅለል ያሉ ነገሮችን ነው። ስለ አዲስ አበባ ላይ ስለ መዝነብ ወይም ደግሞ ማንኛውም ሰው እዚህ ጋር ስም ጠቅሰን ምናምን ጄነራል የነበረውን የሆነ ስፔሲፊክ አላደረግነው። 4 ቴክኖሎጂ can improve communication. ቴክኖሎጂ ኮሚኒኬሽንን መግባቦትን ኢምፕሩቭ ያደርጋል፣ ያሳድጋል፣ ያሻሽላል። it is true. it is something that is normally possible. 5 mistakes can happen in any job. mistakes can happen in any job. በማንኛውም ስራ ላይ ስህተት ሊፈጠር ይችላል። እነዚህ ጄነራል ናቸው። ሲቀጥል ደግሞ በጣም መሆን የሚችሉ ናቸው። ለምሳሌ ከጓደኛዬ ጋር የሆኑ የማይሆኑ ቃላቶችን ተነጋግሬ ምናልባት አስቀይሜው ይሆናል ብዬ ፖሲቢሊቲ ሳወራ ይሄ ጄነራል ፖሲቢሊቲ አይደለም። እኔ የማወራው የሆነ ጉዳይ መርጬ በሌላ በጓደኛዬ መካከል ስለተፈጠረ ነገር ነው የማወራው። እነዚህ ግን ካያችኋቸው ማወር ጄነራል ናቸው። ፕላስ ደግሞ የመሆን ቻንሳቸው በጣም ከፍተኛ። እዚህ ጋር አሁን ላይሆኑ ይችላሉ ብለን የምንጠራጠርባቸው ብዙም የሉ አይደለ? ስህተት በማንኛውም ስራ ላይ ሀፕን ያደርጋል። it is true. ቴክኖሎጂ ኢምፕሩቭ ያደርጋል። ሁሉም ነገር በጣም ፖሲቢሊቲያቸው ከፍተኛ ነው ማለት ነው። የመጀመሪያውን የምትይዙልኝ ይሄ ነው። እነዚህን የምንጠቀመው ፎርማል የሆኑ የእንግሊዘኛ ንግግሮቻችን ላይ ነው። እንግሊዘኛን መማር ግራም ያጋባና ተስፋ የሚያስቆርጥ ፈጽሞ መሆን የለበትም። እንግሊዘኛን በተሻለ መንገድ መማርና ማስተር ማድረግ ይቻላል። በሰዋሰው አካዳሚ ለቦታው በሚመጥኑ በተማሪዎቻችን በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለም ታግዘን ከፍተኛ ጥራት ያለው ትምህርት እንሰጣለን። ከዋናው መማር ማስተማር ጎን ለጎን ተከታታይነት ያለውና ያልተቋረጠ ድጋፍ እንድታገኙ ስለምናደርግ የእንግሊዘኛ ትምህርታችሁ ስኬታማ እንደሚሆን ምንም ጥርጥር የለም። ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑኑ ይጀምሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። ፖሲቢሊቲ ማለት የሆነ ነገር ሊሆን ይችላል ጥርጣሬ ያለብን አይደለ? ስለዚህ ሞር ብዙ ጊዜ የምናወራው ዊክ ፖሲቢሊቲ ነው፣ ሊሆኑ የማይችሉ ግን ግምት። ስለዚህ ዊክ ፖሲቢሊቲ በጣም ደከም ያለ እርግጠኝነታችን በጣም ዝቅ ያለ ፖሲቢሊቲ ማይት በምትለው ነው የምንገልጸው ማለት ነው። ስለዚህ ኤግዛምፕሎቹን እኔ it might rain tomorrow ቅድም it may rain today ብለናል። it might rain tomorrow ነገ ሊዘንብ ይችላል። ነገር ግን ያው እርግጠኝነታችን በጣም ዝቅ ያለ ነው። they might not agree ላይስማሙብን ይችላሉ፣ በእኛ ሀሳብ ላይስማሙ ይችላሉ። he might be late አርፍዶ ሊሆን ይችላል። she might be at home እቤት ልትሆን ትችላለች። we might cancel the meeting ምን ልናደርግ እንችላለን? ስብሰባውን ልንሰርዘው ካንስል ልናደርገው እንችላለን። ስለዚህ እስካሁን ካንን ሰጥቻችኋለሁ may አሁን ደግሞ might በጣም በተደጋጋሚ የምንጠቀመው ከሁለቱ ማይት ነው ብያለሁ ማለት ነው። የቀረችን could ነች። እሷን ደግሞ እኔ could እስካሁን እንዳየናቸው ሞዳል ቨርቦች ሁሉ ይቺኝ በጣም አስፈላጊ ነች። couldን እንደው ብዙ ጊዜ እንጠቀምባታለን። could አሁንም የሆነ ነገር ፖሲብል ነው መሆን ይችላል ሊሆን ይችላል ብለን ነው የምናወራው። ሌላም ግን ተጨማሪ ጥቅም አላት እመጣበታለሁ። አንደኛ it could rain later እስካሁን እንዳወራ ነው ይሄም አይደለ? በኋላ ሊዘንብ ይችላል። you see it can rain ማለት ትችላላችሁ። it may rain it might rain በሁሉ መጠቀም ይቻላል። ሁለተኛ he could be the right candidate for the job ለስራው ትክክለኛው ሰው ሊሆን ይችላል። we could finish early ቀደም ብለን ከታሰበው ጊዜ ቀደም ብለን ልንጨርስ እንችላለን። አራተኛው ለመጣባት አለው this could be a good solution ይሄ የታሰበው ነገር እንደውም ጥሩ መፍትሄ ሊሆን ይችላል። ስለዚህ something is possible ብለን አሁንም እያወራን ያለነው አሁንም እዚህ ጋር ቀለል ባለ መልኩ ነው። can ስንልና could ስንል ይለያያል። could እዚህ ጋር ስንል more informal ቀለል ያለ ነገር ነው። አራተኛው ግን እንደሌሎቹ አይደለችም። you could try restarting the system ለምሳሌ የሆነ ሰው
የሆነ ነገር አስቸግሮት አይተነው ምን እየሰጠነው ነው? ሰጀስሽን እንደዚህ ብታደርግ you could try restarting the system ሲስተሙን እንደ አዲስ ማስጀመር ትችላለህ። that way ሊስተካከልልህ ይችላል ብለን ሰጀስሽን ልንሰጥ እንችላለን ማለት ነው። so አራቱ ያየናቸው can may might እና could ሁሉም possibility እናወራባቸዋለን። አንድ ነገር እንትን የምንለው ለምሳሌ ለአንዷ ሰራተኛችን ዛሬ ጠዋት ስብሰባ አለ እንድትገኝ ብለን ትነግረናታል። ከዛ ጠዋት ስብሰባ ላይ ስናይ የለችም፣ አልመጣችም። ስብሰባው ካለፈው በኋላ እኔና ጓደኛዬ ለምንድነው ስብሰባው ላይ ግን ያልተገኘችው ብለን እያወራን ምን ልንል እንችላለን? አይ ረስታው ሊሆን ይችላል፣ እርግጠኛ አይደለም። ምንድነው? ፖሲቢሊቲ ነው አይደለ? ረስታው ሊሆን ይችላል፣ ፖሲቢሊቲ ነው። አሁን ይሄን እንዴት ነው የምናወራው? ለምሳሌ እስካሁን ባስተማርኳችሁ she can, she may ወይም she might ብንል she might forget the meeting ብንል ትክክል ነው። ይሄ እኮ ምንድነው? ረስታው ሊሆን ይችላል ብለን ስላለፈ ነገር አይደለም እዚህ ጋር እያወራን ያለ ነው። አሁን ማውራት የሚጠበቅብን ብሎ past possibility ነው። ምክንያቱም ስብሰባው አልፏል፣ በኃላፊ ጊዜ ስላለ ነገር ነው የምናወራው አይደለም። ስለዚህ በዚህ ሰዓት ምንድነው ማድረግ የሚጠበቅባችሁ? she ወይም subject ከዛ ምንድነው የምታመጡት? modal verb ማይትን ተጠቀሙ። ኦኬ ማይትን ተጠቀሙ። she might have ማለት ግዴታ ነው። ኦኬ she might have v3 ረስታው ሊሆን ይችላል። she might have forgotten ምንድነው? v3 ነው። she might have forgotten ስብሰባው ላይ ተገኝታ ሊሆን ይችላል፣ አናውቅም። she might have attended the meeting አሁን እየተጠቀምነው ነው v3 ነው። v3 ነው የምትጠቀሙት፣ ግን ከሳብጀክታችሁ ቀጥሎ የምታመጡት might have የሚለውን እንዳትረሱ ማለት ነው። she might have v3 ያደርጋል፣ እንደዚህ ያደርጋል፣ ሊሆን ይችላል፣ ደውላልኝ ሊሆን ይችላል። she might have v3 ማንን ላምጣ? called she might have called me ስለዚህ እንደዚህ ያደርጋል ሊሆን ይችላል ብለን ወይም ስለሌላም ሰው ስናወራ might have v3 ማድረግ ትችላለች። ይችኛል እንደ ተጨማሪ እንደ ቦነስ እንድትይዙኝ ይፈልጋለሁ። ዛሬ ፖሲቢሊቲን በደንብ አድርገን ተምረናል። እንግሊዘኛን መማር ግራ የሚያጋባና ተስፋ የሚያስቆርጥ ፈጽሞ መሆን የለበትም። እንግሊዘኛን በተሻለ መንገድ መማርና ማስተር ማድረግ ይቻላል። በሰዋሰው አካዳሚ ለቦታው በሚመጥኑ በተማሪዎቻችን በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ የአካዳሚያችን ካሪኩለም ታግዘን ከፍተኛ ጥራት ያለው ትምህርት እንሰጣለን። ከዋናው መማር ማስተማር ጎን ለጎን ተከታታይነት ያለውና ያልተቋረጠ ድጋፍ እንድታገኙ ስለምናደርግ የእንግሊዘኛ ትምህርታችሁ ስኬታማ እንደሚሆን ምንም ጥርጥር የለም። ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑኑ ይጀምሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ።